ሰላም ሰላም ውዶቼ እንዴት ናችሁ? ዛሬ የማሳያችሁ የካሮት ኬክ ነው። መጀመሪያ 4 እንቁላል እዚህ ጋር እናስቀምጣለን። እንቁላሉ ትንሽ ስለሆነ ነው። እዚህ ጋር ደግሞ ካሮት ጁስ አድርጌ ፈጭቼው ነው። እዚህ ጋር ደግሞ ቤኪንግ ፓውደር አለኝ፣ ቫኒላ አለ ለሽታ ትንሽ፣ ሰመንና ትንሽ ደግሞ ዘይት ማለት ነው፣ ግማሽ ነው። እዚህ ጋር ደግሞ ስኳር አለ። እዚህ ጋር ደግሞ የተነፋ ነፍቼ እንትን ብዬ ያስቀመጥኩት 2 ኩባያ ዱቄት አለ እና እዚህ ጋር ደግሞ እንቁላላችንን 4ቱን እዚህ ጋር እንደዚህ ከስክሰን ስኳር እንጨምራለን። ስኳሩን ጨምረን በማሽን ሚክስ ካደረግነው በኋላ እኔ አላደረኩም ወጥታ ማለት ነው። ወለት ይደረጋል ማለት ታደርጉበት አሪፍ ነው። ይሄንን ሚክስ አድርገን ጨረስን። አሁን ደግሞ ዘይቱን ማለት ነው ሰመንና ዘይት ነው ያደረኩት እና በዘይት ብቻ ማድረግ ትችላላችሁ። እዚህ ጋር ደግሞ ጁሱ የካሮቱ ጁስ ማለት ነው። እንደ ጁስም ባታዘጋጁትም ማለት ነው። ታደርጉት ከለሩ በጣም ያምራል። እኔ ግን እንደ ጁስ ነው ያደረኩት ማለት ነው። እና በደንብ ሚክስ ታደርጉታላችሁ ከዘይቱ ጋር ከእንቁላል ከስኳሩ ጋር ማለት ነው። ይሄ ደግሞ ቤኪንግ ፓውደር ነው። እዚህ ጋር ደግሞ ቫኒላ አረኩኝ ትንሽ። ከዛ ዱቄቱን ጨምራለሁ። ከዛ ይሄንን በማሽን መምቻ አለ፣ ሌላ መምቻ፣ በሱ መምታት ትችላላችሁ። ግዴታ ማሽን መሆን አይጠበቅበትም። እዚህ ጋር ያዘጋጀሁት አለ ዘይት ቀብቼ መጋገሪያ ሳህኑን ዘይት ቀብቼ ከዛ ዱቄት አድርጌበታለሁ። እዚህ ጋር ኦቨን አብርቻለሁ 150 ላይ። እዚህ ጋር ከታችን ከላይ ምን ያብራውት እኔ እዚህ ጋር ደግሞ ለ40 ደቂቃ ነው ያደረኩት። ይሄው ደርሶልናል። መብሰል ለመብሰሉ እንደዚህ አድርጋችሁ ነካ ማድረግ ትችላልና ማረጋገጥ ትችላላችሁ። በስሎ ገልብጬው ወጥቶልኛል። ወተት ብታደርጉበት ደግሞ በጣም ነው እንትን የሚለሰልሰው ማለት ነው። አሁን እንደዚህ ጋር ሶፍት ሆኖ ነው የወጣ። በጣም አሪፍ ነው። ትኩስ ስለሆነ ነው ደግሞ በዛ ላይ ማለት ትኩስ እንደመሆኑ በጣም እዩት። በጣም ቆንጆ ነው። በጣም ነው። እወዳችኋለሁኝ።